ትዳር ህይወት ነው፣ የሚቀጥል ነገር ነው። የሚሰሙ ከሆነ ይሄን ነገር ወደ ማስተካከል ደረጃ እንዲገቡ ሁለቱንም አብርሽም ቢሆን ሩታየም ብትሆን እየሆነ ያለውን ነገር እና እኔ ደግሞ እናት ነኝ፣ የከፈልኩትን ዋጋ ታውቃለች። ሩትም ቤተሰብ ምን ያህል ዋጋ እንደከፈለ ለነሱ ታውቃለች። ስለዚህ ይሄን ነገር ማስተካከል አለባቸው፣ ትዳር ነውና። አብርሽም ቢሆን ምን እየሆነ ነው ያለው? ምንድነው የሚሰሩት? እኔ ደስ አላለኝም። በአጠቃላይ የሚሰሩን ነገር የሚሰራ ነገር ጠፍቷል እንዴ? ምን እየሆኑ ነው? ሌላውንም ተመልካቹን እያስጨነቁ፣ በዚህ መሀል ደግሞ የነሱ ክፍተት አግኝቶ እነሱን ለማራራቅ ክፍተት እየሰጡ መሆኑን እየተረዱ አይደለም። ትዳር ትዳር ነው። ማንም ጣልቃ እንዲገባ አያስፈልግም። ስለዚህ ይሄን ነገር ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ፍቅራችሁ ብዝት ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኖ ስለምታደርጉኝም አመሰግናለሁ። በያለንበት ፈጣሪ ይጠብቀን። በተለይ ወጥቶ ከመቅረት እኛን ስደተኞችን ይጠብቀን፣ በሰላም ቤተሰቦቻችን ጋር ያግባን እላለሁ። እንግዲህ ሁላችንም እንደምናውቀው ያው የሰሞንኛ የአብርሽና ሩት ጉዳይ አስደብሮናል። በእርግጠኝነት ሁላችንም አስደብሮናል። አንደኛ ነገሮች ሁሉ ድግግሞሽ ሆኑ። በተመሳሳይ ነገር ነው የሚመጡት እና እኛም ማመን እስኪያቅተን ድረስ ነው ያለው ነገር ማለት ነው። ሁሌም የሆነ ሰው በአብርሽ ጋር ጣልቃ ይገባል፣ የሆነ ሰው በአብርሽ በኩል ይመጣል፣ የሆነ ሰው በሩት በኩል ይመጣል። እንደዛ እያለ ግን እኔ እንደሚመስለኝ ከሆነ ማዘርም እንዳሉት ሁላቸውም የራሳቸውን ቢዝነስ ለማጧጧፍ የሚሄዱበት መንገድ ነው ብዬ ነው ማስበው። እኔም ባለፈውም እንዳያችሁት እኔም ያልኩት ይሄን ነው። ምክንያቱም ይህን ነገር እንዴት መረዳት አልቻሉም? እውነት ስራ አስጠፍቶ ነው ወይ ያሉ ማዘር እውነት ነው። የእውነት በጣም ነው እኔ ራሱ ውስጤን እንትን ያሉት ማለት ነው። የምር በቃ ምንድን ነው ስራ ጠፋ ወይ? እውነት ነው ያስብላል ማለት ነው ያለው ነገር። ምክንያቱም ያው እነሱም ያለውን ነገር እያዩ ስለሆነ ማለት ነው። እና በመጨረሻም ግን ምላሽ ሰጥተዋሉ ማለት ነው። እንግዲህ ሁላችንም በተለይ እኛ ኢትዮጵያውያኖች የእኛ ቤተሰቦች ከየትኛውም ዓለም እናት አባት የበለጠ ዋጋ ይከፍላሉ። እውነት ነው። በጣም ዋጋ ከፍለው ነው እዚህ ጋር የሚያደርሱን። እስካሁን ትልልቅ ሰዎች ሆነን እንኳን ከውስጣቸው አንጠፋም። ከፈጣሪ በታች በእያንዳንዱ ነገር ከኛ ጋር ናቸው እና እናት አባት ከመጀመሪያ እስከ መጨረሻ ዋጋ ከፍሎልን፣ እኛ ደግሞ የሆነች ደረጃ ላይ ስንደርስ፣ የሆነች የእድሜ ገደብ ላይ ስንደርስ የሆነ ሰው በህይወታችን ይመጣና የቤተሰቦቻችንን ሀሳብ እንኳን ማድመጥ መስማት እስከማንችልበት ደረጃ የሚያደርሰን ሁኔታ አለ። በቃ ያቺ ሞመንት ደግሞ ቤተሰብን አልሰማችሁም ማለት ጓደኛ፣ ሌላ ሰዎች፣ የተለያዩ ሰዎች የሚሰጧችሁን አስተያየት እዛ እናንተ ህይወት ውስጥ መጥተው የሚያወቁትን ሰዎች ሀሳብ እሺ ብላችሁ አሜን ብላችሁ ትቀበላላችሁ ማለት አይቻልም። እንዴት እያሰቡት እንደሆነ ባላቅም እኛም ያልነው ይሄንን ነው። እና ማዘርዬ እንግዲህ የራሳቸውን ሀሳብ ሰጥተዋሉ። እንደ እናት እውነት ለመናገር ደስ ይላል። ሁለታቸውንም ገጽጸው ተዉ፣ እረፉ፣ ይሄን ነገር አስተካክሉ ብለው ተናግረዋሉ ማለት ነው።
እንግዲህ ያው ታውቃላችሁ ያለውን ነገር ከዚህ በፊት የሩታ እህት በራሱ በጣም ብዙ ነገሮች ተፈጥረዋል በመካከላቸው ማለት ነው። ይሄ ፍቅር እንግዲህ በብዙ ውጣ ውረድ ነው እዚህ ጋር የደረሰው። ይሄን ተረድተው አሁን እንኳን ቢያንስ ሰውን ጣልቃ ላለማስገባት ቢሞክሩ። ምክንያቱም እነዚህ ጓደኛ ተብዬዎች ወይም ደግሞ የሀገር ልጆች፣ የሰፈር ልጆች የራሳቸውን ቢዝነስ ለማጧጧፍ የሚያደርጉት ድርጊት እንጂ እውነት ለነሱ አስበው ነው ብዬ አላስብም። ማናቸውም ቢሆኑ ኢቨን ነፃነትን ብትሆን እንግዲህ አብርሽም እንደሰማችሁት ቪዲዮ ላይ ውሸት ነበር ሊያስረዳት እየሞከረ ነበር። ብቻ በዚህ መንገድ የራሷን ነገር ለመስራት ነው እየሞከረች ያለችው ያለ ሩትን ለማስረዳት እየሞከረ ነበር። እንግዲህ ሩትም የእናትሽንም ሀሳብ ተቀብለሽ ከዚህ በፊት ነው ብለሽ ከሱ ጋር እንደሆንሽው አሁንም ማንም ሰው ተጽዕኖ እንዳሳደርባችሁ ሳትፈቅጂ ወደ ትዳርሽ እና ወደ ቤትሽ ብትመለሽ የእውነት አብርሽ የእውነት የሚወድሽ ከሆነ የእውነት የምትወጂው የምታፈቅሪው ከሆነ አብርሽም ደግሞ ሩታ ጋር ሲነጋገሩ እንደነበረው ራሱን አርሞ ወደ ራሱ ተመልሶ ከዚህ በኋላ ሌላ ሰው በህይወታቸው ጣልቃ እንዲገባ ባለማድረግ ወደ ራሳችሁ ተመልሳችሁ ህይወታችሁን ብትመሩ ብዬ እላለሁ። ምክንያቱም ሩትም እንደምታዩት አሁን በተለይ እርጉዝ ከሆነች በኋላ ነገሮችን በቀስታ በትህትና ወይም ለማስተካከል እየሞከረችበት ሂደት ነበረ ሁላችንም እንደምናውቀውና እንደ በፊቱ ያ ሁሉ እልህ መጋባት አልነበረም። ከሩትም ጋር ሲጠናባት ነው። አንዲት ሴት ልጅ እርጉዝ ሆና ባሏ እንዲንከባከባት ትፈልጋለች። ያን አይደለም እያደረገ የነበረው ምንም ነገር እንዳውም ኢቨን ለእሷ ምንም ነገር ሳይነግራት ሳያማክራት ከሴት ጋር እየተያያዘ የተለያየ ቦታ መሄድ፣ ይሄ ነገር በጣም መሆን የሌለበት እና ደግሞ ለሁላችንም ትምህርት ሊሆነን የሚገባ ነገር ነው። ምክንያቱም ፍቅር ሲጀመር ከሁለታችንም መሆን ነው ያለበት ነው ምላችሁ። በተለይ ደግሞ ሴት ልጅ ፈልጋ ከሄደች መቼም ነው ምላችሁ መቼም ምንም አይነት ቅዱስ ሰው ብትሉት የሆነ ሰዓት ላይ እንደዚህ መሆኑ እንደማይቀርና ይሄን እና ውዶች የምልላችሁ ፈልጌ ነው። በአጠቃላይ በየትኛውም ሁኔታ ውስጥ እና የትኛውም ፍቅር ውስጥ እንኳን ብንሆን የቤተሰቦቻችንን ሀሳብ የቤተሰቦቻችንን ምክር ብንሰማ ላለው። ምክንያቱም እናት በተለይ እናት እንደ መልአክ ነች ይባላል ለልጇ እና ቅሬታ ካለ የሆነ ግንኙነታችሁ ውስጥ በእውነት ነው ምላችሁ በቃ መጨረሻው ብዙ ደስ የሚል አይሆንም እና ወይኔ ያኔ ሰምቼ ቢሆን ኖሮ ብለውኝ ነበር የምንልበት ጸጸት ውስጥ እንዳንደርስ እና እዛ ውስጥ እንዳንገባ ሁሌም ቢሆን ቅድሚያ ለቤተሰቦቻችንም ሀሳብ እንስጥላለው እንላለን። ብዙ ጊዜ እንዴ እነሱ የኛን ህይወት አይኖሩልንም እኮ ይህ ህይወት እኮ የኔ ህይወት ነው የኔ ምርጫ ነው እንላለን። ግን እውነት ነው የምላችሁ ብዙ ጊዜ ስህተት ነው እና እናስተውልላለሁ። በተረፈ ወዳችኋለሁ፣ አክብራችኋለሁ።